ወደ ፖለቲካዊ መረጃዎች ሲሄድ ታዋቂው አንጋፋው ፖለቲከኛ ልደቱ አያሌው በሚቀጥለው ምርጫ መሳተፍ በተመለከተ አንድ ሐሳብ አስተያየት አድርሷል። የግንቦቱ ምርጫ እድል ወይስ ዕዳ ይላል። ይህንን በተመለከተ እንግዲህ የአቶ ልደቱ ሐሳቦች እንዳሉ ነው። የራሳችሁንም ሐሳብ እያስቀመጣችሁ ተከታተሉ። ካሁን በፊት በርካታ የፖለቲካ ድርጅቶች በኢትዮጵያ ውስጥ አሁን ምንም አይነት ምርጫ ለማድረግ የሚያስችል የሰላምና የጸጥታ ሁኔታ የለም በሚል ግምገማ ማስቀመጣቸውና በዚህም የሚቀጥለው ምርጫ ብልጽግና ራሱን ተመራጭ ራሱ መራጭ አድርጎ ራሱን በአንደኝነት የሚያሳልፍበት ካልሆነ በስተቀር የሚለውጠው ነገር የለም በሚል ብዙ የፖለቲካ ፓርቲዎች በዚህ ላይ አስተያየት ሰጡ ነው የቆዩት። ከዛ ባለፈ ደግሞ ሌሎቹ ደግሞ ምርጫ የሚለው በኢትዮጵያ ውስጥ በምርጫ የሚለወጥ መንግስት የለም በሚልም እንግዲህ ትጥቅ ያነሱ መኖራቸውም ይታወቃል። ይህንን በተመለከተ እንግዲህ በሰላማዊ ትግል ነው የማምነው የሚሉት አቶ ልደቱ የሚከተለውን ረዘም ያለ ሐሳብ አድርሰዋል። እንግዲህ በዚህ ላይ እንደሳቸው ሐሳብ የግንቦቱ ምርጫ እድል ወይስ ዕዳ በሚለው ላይ ይህንን እድልም ወይም ደግሞ ዕዳ በማድረግ ጉዳይ የሚወሰነው በእኛ በራሳችን ነው ሲሉ ረዘም ያለ ጽሑፍ አቅርበዋል። እንግዲህ በዚህ ምርጫ መሳተፍን በተመለከተ ጠቀሜታዎች አሉት ብለው በተለየ መንገድ መታየት ያለበት ጉዳይ በሚሉ መጪውን ምርጫ እድል ወይም ዕዳ ልናደርገው የምንችለው እኛው ነን በሚል ተቃዋሚ ፓርቲዎች የአቅምና ሁኔታ በፈቀደላቸው መጠን እጩዎቻቸውን አስመዝግበው በምርጫው ሂደት የመሳተፍ ፍላጎታቸውን ቢያሳዩ ህዝቡም የዜግነት መብቱን ተጠቅሞ በነቂስ ወጥቶ የምርጫ ካርዱን በእጁ ቢይዝ ከጉዳቱ ይልቅ ጥቅሙ ሚዛን ይደፋል ብዬ አምናለሁ ይላሉ አቶ ልደቱ። በነይታ አቶ ልደቱ በተጽዕኖና ባፈና ውስጥ ባለው ምርጫ ሂደት ውስጥ ገብቶ አቅሙና ሁኔታ በፈቀደው መጠን ተሳትፎን ማድረግ ለተቃዋሚ ጎራም ሆነ ለወቅቱ የህዝብ ትግል የሚከተሉትን 6 ጥቅሞች ያስገኛል ሲሉ የተለያዩ ነጥቦችን አስቀምጠዋል። አንደኛ፣ ተቃዋሚ ፓርቲዎች በምርጫ ተወዳድረው በህዝብ ድምጽ ለመዳኘት ያላቸውን ቁርጠኝነት ለህዝቡና ለዓለም አቀፉ ህብረተሰብ በማሳየት የፕሮፓጋንዳ የዲፕሎማሲ ድጋፍ እንዲያገኙ ያስችላቸዋል። ሁለተኛ፣ ተቃዋሚዎች አገዛዙን በነጻና ፍትሃዊ ምርጫ ፈጽሞ እምነት የሌለውና አፋኝ ኃይል መሆኑን የበለጠ በተግባር ለማጋለጥ ሂደቱን ሊጠቀሙበት ይችላሉ። ሶስተኛ፣ በተጽዕኖና ባፈና ውስጥም ሆነው ተቃዋሚዎች በጋራ ትብብር ያላቸው አቅም ሁሉ አሟጠው አዲስ አበባ ከተማ ላይ ቢወዳደሩ በ1997 ዓመተ ምህረት እንደታየው ቢያንስ ርዕሰ ከተማዋን ካገዛዙ የመንጠቅ ዕድል ሊኖራቸው ይችላል። ያገዛዙ የአፈና ድርጊት በተጨባጭ ካጋለጡ በኋላ ተቃዋሚዎች ምርጫ ማዕቀብ ወይም ደግሞ ቦይኮት ማድረግ ይጠቀሙበታል። ከወሰኑም ተሳትፏቸው ውሳኔያቸውን የበለጠ ምክንያታዊና ጠንካራ ያደርገዋል። አምስተኛ፣ ምርጫ የሚያቅበው ተቃዋሚ ጎራ ብቻ ሳይሆን ምርጫ ካርድ በእጁ የያዘው አብዛኛው ህዝብ ጭምር እንዲሆን ማድረግ ከቻሉም በይስሙላ ምርጫ ሂደቱን ራሱን አሸናፊ ህጋዊ መንግስት አድርጎ ለማቅረብ የሚሞክረውን የአገዛዝ የበለጠ ቅቡልነት ወይም ደግሞ ሌጂቲሜሲ ለማሳጣት ያስችላቸዋል። ሌላው ተቃዋሚዎች በአገዛዙ ባፈና እንጂ በህዝብ ያልተመረጠ መንግስት መሆኑን ከፍ ሲልም በተጠቀሱት መንገዶች በብቃት ማሳየት ከቻሉም ወደፊት ህዝቡ በህዝባዊ እምቢተኝነት ትግል አገዛዙን ለማሸነፍ የሚያካሂደውን ትግል የበለጠ ምክንያታዊና ህጋዊ እንዲሆን ያስችለዋል። በተለይ አዲስ አበባን በምርጫ አሸንፈው በእጃቸው ካስገቡ ይላሉ። እንግዲህ በእርግጥ አዲስ አበባን በእጅ ማስገባት ይቻላል ወይ? ያው እንደ ሐሳብ እንግዲህ የሚዲያ ላይ ውሎ አድማጭ ተመልካቾች የየራሳቸውን ሐሳብ እንዲሰጡ ነው እንጂ አሁን ባለው ተጨባጭ ሁኔታ አዲስ አበባን ወደድ ብልጽግና ለምን እንደሚፈልገው በውል ይታወቃል። ከምርጫና ከፖለቲካ ባለቤትነት ባሻገር ምን እያደረገበት እንደሆነ በግልጽ ይታወቃል። ለማንኛውም አቶ ልደቱ አዲስ አበባን ተቃዋሚዎች በምርጫ አሸንፈው በእጃቸው ቢያስገቡ አንደኛ በህዝባዊ እምቢተኝነት ትግል አገዛዙን የማሸነፋቸውና ሀገሪቱን ከህልውና ጥፋት የመታደጋቸው እድል የበለጠ ይሰፋል ይላሉ። ከዚህ በተቃራኒ ተቃዋሚ ፓርቲዎች በምርጫው ባይሳተፉ አገዛዙ የሚከተሉትን 4 ጥቅሞች ሊያገኝና የበለጠ ተጠናክሮ በስልጣን ላይ የመቆየት እድል ሊፈጥር ይችላል ነው የሚሉት። አንደኛ፣ አገዛዙ ተቃዋሚዎችን በምርጫው ያልተሳተፉት ምርጫው ነጻና ፍትሃዊ ስላልሆነ ሳይሆን እንደሚሸነፉ ቀድሞ ስላወቁ ነው የሚል ፕሮፓጋንዳ ያሰራጭባቸዋል። ሁለተኛ፣ ተቃዋሚዎች በምርጫው ካልተሳተፉ አገዛዙ በምርጫው አሸንፋሉ የሚል ስጋት ስለማይኖርበት በሂደቱ አፈና መፈጸሙ ሆነ የህዝብን ድምጽ ማጭበርበር ሳያስፈልገው ምርጫውን በቀላሉ የማሸነፍ እድል ይኖረዋል። ሶስተኛ፣ ተቃዋሚዎች በምርጫው ካልተሳተፉ የተቃዋሚው ጎራ ደጋፊ የሆነው አብዛኛው ህዝብ አስቀድሞ ተስፋ በመቁረጥ የምርጫ ካርድ ሳያወጣ ስለሚቀር አገዛዙ ድምጽ ለመስጠት ካርድ ካወጣው ህዝብ ውስጥ የአብዛኛውን ድጋፍ አግኝቶ ምርጫውን በቀላሉ በማሸነፍ ቢያንስ በውጭ መንግስታት ዘንድ ብድርና እርዳታ ለማግኘት የሚያስችለውን የተሻለ ቅቡልነት ሊያረጋግጥበት ይችላል። 4 ምርጫ ሂደቱ ፉክክር የማይታይበት ወይም ደግሞ የተቀዛቀዘ ስለሆነ በአገዛዙ ላይ የህዝባዊ እምቢተኝነት የሚነሳበት እድል የጠበበ ያደርገዋል። ህዝባዊ እምቢተኝነት መነሳት ከቻለም አገዛዙ በህዝብ የተመረጠ መንግስት በአመጽ ማውረድ አይቻልም በሚል የህዝቡን ትግል በህግ ማስከበር ሰበብ በኃይል የማፈን አንጻራዊ ምክንያት እንዲያገኝ ያስችላል።
አስችለዋል። እንግዲህ በእነዚህ ሁሉ ምክንያቶች ተቃዋሚዎቹን በምርጫው አለመሳተፍ አገዛዙ አብዝቶ ይፈልገዋል በሚል ረዘም ያለ ጽሁፍ ነው እንግዲህ የፖለቲከኛ ልደቱ ወደዚህ የላኩት። ይህንን በማድረግ ህዝቡ ወደፊት በአምባገነኑ አገዛዝ ላይ ህዝባዊ እምቢተኝነቱን ለማካሄድ ሀገሩን ከጥፋት ለመታደግ የሚያስችለውን አንድ ወሳኝ ተጨማሪ ቅድመ ሁኔታ ለማሳካት የምርጫውን ሂደት በአግባቡ ሊጠቀምበት ይገባል ይላሉ። በመጨረሻ ታህሳስ 1 2018 ልደቱ አያሌው እንግዲህ ለሚዲያዎች ከላኩት 2 ገጽ ጽሁፍ እየተወሰደ ነው። እናንተ ምን ትላላችሁ? ምርጫ በማድረግ አሁን ያለውን ሁኔታ መለወጥ ይቻላል ወይ? የፖለቲካ ውክልናን ማረጋገጥ ይቻላል ወይ የሚለው ጉዳይ ላይ እንግዲህ በአዎንታዊም ባሉታዊም በርካታ ጉዳዮች ተነስተዋል። አስተያየቶቻችሁን እንድታስቀምጡ ትችላላችሁ። ወደ ሌሎች መረጃዎች ነው የሚሄደው። በዚሁ እንደዚሁ አሁን ወለጋና አካባቢ ያለውን ሁኔታ በተመለከተ እናት ፓርቲ ያወጣው መግለጫ አለ። የንጹሃን ፍጅት በምስራቅ ወለጋ በሚል እናት ፓርቲ የሚከተለውን መግለጫ አውጥቷል። አጭር መግለጫ ነው፣ በሙሉ ወደ እናንተ አደርሰዋለሁ። የምስራቅ ወለጋ ዞን ጊዳያና ወረዳ እንዶዴ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው ሲል ነው እናት ፓርቲ ይህንን መረጃ ያሰራጨው። ከ20 በላይ ታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተራግፏል። ንጹሃን ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ እንደሆነ እናት ፓርቲ ይህንን አረጋግጧል። በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃችኋለን በማለት ህዝቡን አምኖ መሳሪያው እንዲያስረክብ ተደርጓል። ያ እንደሆነ ከታወቀ በኋላ ይመስላል በቅንጅት ማክሰኞ ህዳር 30 ቀን 2018 ዓ.ም ጀምሮ በስለት ጭምር ንጹሃን በአሰቃቂ ሁኔታ ያለ ከልካይ እየተጨፈጨፉ አስከሬናቸውም ገና አልተነሳም የሚሉት በጭንቅ ውስጥ ያሉ የአካባቢ ነዋሪዎች የነዋሪዎች ስጋት በየጫካው መሰደድ በነዋሪዎች በስጋት ወደ የጫካው በመሰደዱ የሟቾች ቁጥር በውል ማወቅ አስቸግሯል። በአካባቢው ሸኔ ወይ ደግሞ የኦሮሞ ነጻነት ሰራዊትም ሆነ የፋኖ እንደማይንቀሳቀስ ዋና ኢላማው ንጹሃንን አድርጎ እንደሆነ መግለጫው ያሳያል። ፓርቲው ይህንን አይነት አካሄድ ለከፍተኛ ዘር ፍጅት ዝግጅትና ምልክት አድርጎ ይገነዘበዋል። ድርጊቱንም በጽኑ ያወግዛል። አካባቢው ከዚህ ቀደም ተደጋጋሚ ዘር ፍጅት ይካሄድበት የነበረ በመሆኑ ይታወቃል። ስለሆነም በአካባቢው የሚንቀሳቀሰው የክልሉ ልዩ ኃይል እንዲህ ካለው እኩይ ድርጊት እንዲታቀብና መከላከያ ሰራዊቱ በቦታው ተተክቶ መሳሪያ ሲያስወርድ ቃል በገባው መሰረት ህዝቡን እንዲጠብቅ፣ ያ ካልሆነም የህዝቡን መሳሪያ እንዲመልስና ህዝቡ ቢያንስ ራሱን እንዲከላከል እንዲደረግ እየጠየቀ ይህ ሳይሆን ቢቀርና ለሚደርሰው ፍጅትም መንግስት ሙሉ ኃላፊነቱን እንደሚወስድ ለማሳሰብ እንወዳለን ይላል እናት ፓርቲ። ፓርቲያችን ለሞቱት እረፍት ነፍስን፣ ለወዳጅ ዘመድና ለአካባቢው ማህበረሰብ መጽናናትን እንመኛለን። ፈጣሪ ሀገራችንና ኢትዮጵያን ህዝቧን ይጠብቅ። እናት ፓርቲ ታህሳስ 2 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ የሚል እንደዚሁ እንግዲህ ይህንን መግለጫ አውጥተዋል። በነገራችን ላይ አርሲና አካባቢው በክርስቲያኖች ላይ ያነጣጠረው ጥቃት በተለያዩ የአሜሪካ የምክር ቤት አባሉ ባነሱት ልክ በተለያዩ ሀገራት የሚኖሩ በተለይ የምዕራባውያን ዲፕሎማቶች ጉዳዩን በውል እየተከታተሉት እንደሆነ የሚወጡ መረጃዎች ያሳያሉ። ሌሎች መረጃዎች ሲሄድ ህወሓት ለ2 ቀናት ሲያደርገው የነበረውን ስብሰባ ማጠናቀቁን ተከትሎ በተለያዩ ጉዳዮች ላይ አጭር የተባለ መግለጫ አውጥቷል። ህወሓት ከወትሮ በተለየ ሁኔታ እንግዲህ አጭር መግለጫ ነው ያወጣው። ያልተንዛዛ መግለጫ ነው ከወትሮ አንጻር ሲታይ። በዚህ መግለጫ እንግዲህ ህወሓት በማስፈራሪያም ተማጽኖም እንዲሁ ደግሞ ዛቻም ጥሪንም አካቶ ነው ይዞ የወጣው። እነዚህን የቀላቀለ መግለጫ ነው አጠቃላይ መግለጫው ሲታይ። ከነዚህ ውስጥ እንግዲህ ህወሓት በዚሁ እንደ ሂስ ያነሳው ራሱ በጸጥታ ችግር እና ብልሹ አሰራር በትግራይ ውስጥ ለከፋ ማህበረሰቡን ለከፋ ችግር መዳረጉንና ይህንን ህወሓት መገምገሙን መቀበሉን እና ህዝቡ በዚህ ምሬት ውስጥ መሆኑን ገምግም ያለው ብሏል። ይህን መስተካከል ያለበት ነው ሲል የጸጥታ ችግርና ብልሹ አሰራር እንደዚሁ ኃላፊነት ወስዶበታል። ሌላው የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁን ህወሓት እንደዚሁ ይህንን በመግለጫው አንስቶ በአስታራቂ የነበሩና ሽማግሌ የነበሩ በአካላት በአስቸኳይ ጣልቃ በመግባት ማስተካከያ እንዲያደርጉበት ጠይቋል። ስምምነት አፈጻጸሙ እንዲገመገም ነው የጠየቀው። በዚህ በኩል የፌዴራል መንግስቱን ሙሉ በሙሉ የፕሪቶሪያን የሰላም ስምምነት በአደጋ ላይ እንዲወድቅ አድርጓል በሚል ወንጅሏል። ሶስተኛው በዚህ መግለጫው ደጋግሞ ያነሳው ደግሞ ጄኖሳይድ ነው። እንግዲህ ባለፈው ጌታቸው ረዳ አልጀዚራ ላይ ቀርቦ እንደዚሁ ጉዳዩን ካነሳ በኋላ አሁን ህወሓት እንደገና በዚህ ባለፉት ቀናት ጄኖሳይድን እንደገና ወደፊት ያመጣው አጀንዳ ሆኗል። ጄኖሳይድ እየተፈጸመ አሁንም እየተፈጸመ እንደሆነ ህወሓት በመግለጫው ገልጿል። ነፃ ባልወጣው አካባቢያችን ይላል እንግዲህ ህዝባችን ይላል። ይህን ወልቃይትን ማለቱ ነው። በዚህ አካባቢ ጄኖሳይድ እየተፈጸመ እንደሆነም በዚሁ መግለጫ ላይ ህወሓት አንስቷል። ጄኖሳይድ ተጠያቂ መሆን ያለባቸው አካላት
ተጠያቂ እንዲሆኑ ይህም የህግና የፍትህ ጉዳይ እንዲረጋገጥ ህወሓት ጠይቋል። ግዛታችን በፍጹም ለድርድር አይቀርብም የሚለው ህወሓት ተፈናቃዮቹ እና ህዝባችን በአስቸኳይ ሊመለሱ ይገባል ሲሉ ይህንንም ገልጸዋል። በአጠቃላይ እንግዲህ በ14ኛው የጉባኤ ባለፈው ዓመት ያደረጉትን ጉባኤ ይህንን በተመለከተ የጉባኤው አቅጣጫዎችና የተቀመጡ ተግባራት ተገምግመዋል ሲልም ነው እየገለጸው። ህወሓት አጠቃላይ ድርጅታዊ ሪፎርም እየሰራ እንደሆነና ድርጅታዊ ሪፎርሙ ውጤታማ እንደሆነና እስከታች ነው መዋቅር ድረስ ሪፎርሙ እንደሚወርድ ህወሓት በስብሰባው መጨረሻ ላይ ባወጣው መግለጫ ይህንን አሳውቋል። ሌላው እንደዚሁ ከህወሓት ጋር በተያያዘ እንደዚሁ በራያ ቀጠናም ተመሳሳይ ወታደራዊ እንቅስቃሴዎች አድርገዋል። ዛሬ በራያ አለማጣ፣ ዋጃ፣ ጥሙጋና አካባቢው ላይ ወደ ራያ ቆቦ ቀጠናዎች ህወሓት ታጣቂዎችን ስለማስጠጋቱ ከአካባቢ የወጡ መረጃዎች ያሳያሉ። ህወሓት ታጣቂዎችን ወደ ራያ ቆቦ አቅራቢያ ባሉ አካባቢዎች አንቀሳቅሷል የሚሉት የመረጃ ምንጮች ከራያ ዋጃ፣ ከራያ ጥሙጋ አካባቢዎች ነው። የህወሓት ታጣቂዎች በተለይ የአርሚ 24 አባላት ወደ ማዶ ከተማ ተብሎ ወደሚጠራውና ላይባዋ ተብሎ ወደሚጠሩት አካባቢዎች ኃይል አንቀሳቅሷል። ህወሓት ማዶ ከተማ የጥበቃና ፍተሻ ኬላ ላይ ካለው ተጨማሪ ኃይል የቡድን መሳሪያዎችን አስታጥቆ ዛሬ ህወሓት በርካታ ኃይል ወደ አካባቢው አስገብቷል። ከጥሙጋ እንደዚሁ ወደ ዋጃ ከጠዋቱ 2 ሰዓት እስከ 4 ሰዓት ድረስም በርካታ ኃይል በእግረኛ እያስገባ ነበር። ቁንቁራ ተብሎ የሚጠራው ቦታ ላይ የነበረው ካምፕ ተጨማሪ ኃይል ያመሻሹንም እንደዚሁ አስገብቶበታል ሲሉ የአካባቢ መረጃ ምንጮች ገልጸዋል። አዲስ ኃይል ከጥሙጋ ተክለ ሃይማኖት ነው ወደዚህ ወደ ቁንቁራ ተብሎ ወደሚጠራው አካባቢ ያስገባው ብለዋል። ወደ አማራ ክልል ግንባር መረጃዎች ስንመለስ በአዲስ ቅዳማዊ ዞን በቡድን በመሆን የአድማ ብተና አባላት ከግዳጅ ቀጠናቸው መውጣት ፋኖን መቀላቀላቸውን ነው መረጃዎች የሚያሳዩት። የአድማ ብተና አባላቱ ከአንድ ካምፕ በመውጣት ነው በአንድ ላይ ወደ ፋኖ የተቀላቀሉት። ሁሉም ከነሙሉ ትጥቃቸው እንደተቀላቀሉ የመረጃ ምንጮቹ ገልጸዋል። ብዛታቸው 7 ነው። በተመሳሳይ እንደዚሁ በሸዋ ቀጠናም አንድ የሻምበል ጓድ መሪ የኮማንዶ አባል የሆነ የመከላከያ አባል ከነሙሉ ትጥቁ ወደ ፋኖ ተቀላቅሏል። የአድማ ብተና አባላትና የመከላከያ አባሉ ከፋኖ ጋር ሆነው መታገል እንደሚፈልጉ መግለጻቸውን እንዲሁም ደግሞ የፋኖ ሰራዊት አባላት ደግሞ ደማቅ አቀባበል እንዳደረጉላቸው ከየአካባቢ የወጡ መረጃዎች ያሳያሉ። እሳት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ